ያስችላል ወይ ያስችላል ህሊናስ እንዴት ይከበል ታሳሳስር ከመቶ ዓመት በፊት በቦሩ ሜዳ በአፄ ዮሐንስ የተፈጨሁትን እነዛን ብርቅዬ ሙስሊሞች የሚያስታውስ ክስተት ነው። በዚህ ችግር ጊዜ አለበላችሁ ከጎናችሁ ነን ብለን ወገንተኝነታችንን የሐቅ ወንድማማችነታችንን ማሳየት ይኖርብናል። በተለይ ጁምዓ ቀን በሚሰበሰቡ በኢትዮጵያ አጠቃላይ ባሉ ከተማም ላይ ገጠርም ላይ ባሉ በአለም ላይ ባሉ መስጂዶች ላይ የምንገኝ ኡማ ሁላ ኢንሻአላህ በዚህ በጁምዓ ቀን በሚደረገው የመስጂድ ግንባታ ላይ ከጎናችን ተሰልፋችሁ ይሄንን መስጂድ ገንብተን ታሪካዊ እንድንሆን ታሪክ እንስራ ነው የምንለው። ወንድሞቻችን ናቸው ተበድለዋል ንብረታቸው ተቃጥለዋል። እነዚህን ወንድሞች እያንዳንዱ ሰው አቅሙ በሚፈቅደው እንዲረዳቸው ፈላጊ ይሆናል ብዬ ይላለው። የተቃጠሉት መስጂዶችን እንገባ ሀብትና ንብረታቸውን ያጡትን ሙስሊሞችን እናግዝ። በእነዚህ ጽንፈኛ ሰዎች የተፈጸመውን የሽብር ጥቃት ሁላችንም በጋራ እንደምናወግዘው ሁሉ ወንድሞቻችንን መልሰን ማቋቋም የኛ ኃላፊነት ነው። መስጂዶቻችንና የተጎዱ ሙስሊም ወንድሞቻችንን በመርዳት ሁላችንም የበኩላችንን እገዛ እንድናደርግ አስተዋጽኦ እናደርግ አቅማችንንም እናሳይ። ሙስሊሞች እንዳንድ አካል ነው አሉ። ከሰውየው ከአካሉ አንድ ጣቱ አንድ አካሉ ቢታመም ቢቆስ አካሉ ሁሉ ይሸማቀቃል፣ እንቅልፍ ያጣል፣ ይሸበራል። የሞጣ ላይ የተቃጠሉ መስጂዶችን መገንባት እያንዳንዳችን ይኖርብናል። ለዚህ ሙስሊሙ በአለም ላይ ያለ ሙስሊም ረሰብ ከፍተኛ አስተዋጽኦ እንደሚያደርግ 100% እርግጠኞች ነን። ዲኑን ከማገዝ አንፃር ሙስሊሞችን ከመደገፍ አንፃር ሁሉም ማህበረሰብ እንዲረባረብና ገቢ እንዲያሰባስብላቸው ጥሪዬን አቀርባለሁ። አገር አቀፍና ዓለም አቀፍ የገቢ ማሰባሰብ ስለሚደረግ በጣም ብዙ ሰው ስለሚሳተፍ የኔ አስተዋጽኦ ያን ያክል አይጠቅምም ብለን ልናስብ እንችል ይሆናል። ነገር ግን የቂያማ ቀን የምንጠየቀው ብቻችንን ነው። አንተ በግልህ አንቺ በግልሽ ምን አድርገሻል ምን አድርገሃል ነው ጥያቄው የሚሆነው። ያለንን አቅም በሙሉ አስተባብረን ለሽብርተኞች የለም ሐሳባቸው አይሳካም ልጆቻችንን ማህበራዊም ሆነ ስነ ልቦናዊ ጉዳት አይደርስባቸውም ይጠገናሉ። እኛ ያለን እነሱ ባይተዋር አይሆንም። እኛ ያለን ልጆቻችን የሚማሩባቸው መስጂዶች የሚሰግዱባቸው መስጂዶች ስነ ምግባራቸው የሚታነጽባቸው መስጂዶች ተቃጥለው አይቀሩም። እንደ አዲስ በተሻለ እንሰራዋለን። ከምን በላው ቆርሰን ከምን ጠጣው ከፍለን ከምን ለብሰው ተተን ከጎናቸው ልንቆምላቸው ይገባል። ሞጣ ላይ በደረሰው አደጋ ምክንያት የተቃጠሉትን መስጂዶቻችንን መልሰን እንገንባ። በሞጣ ከተማ የተቃጠሉ መስጂዶቻችንን መልሰን ለመገንባት የነቃ ተሳትፎ እናድርግ። ንብረቶቻቸው የወደሙባቸው ሙስሊም ወንድሞቻችንን መልሰን እናቋቁም። ኢትዮጵያውያን ሙስሊሞች በአጠቃላይ እንዲሁም ደግሞ ለፍትህ የምትቆሙ ሙስሊም ያልሆናችሁ ወገኖች በሙሉ ከዚህ ፕሮጀክት ጋር አብራችሁ ልትሰለፉ ይገባል። የአዲስ አበባ ሙስሊም ሁሉ ባለህበት በድርጅትም ሆነ በግለሰብም ሆነ በመስጊዶችም ሆነ ለወንድሞቻችን ፍጣን እርዳታ መረዳት ይገባናል። ያን የሽብር ጥቃት የማውገዝ እንቅስቃሴ በተግባር መተርጎም መቻል አለበት። በተግባር የምናሳይበት እድል ደግሞ ጥር 22 መጪው ጁምዓ ተዘጋጅቷል። ጥር 22 ለሙስሊም ወንድሞቼ ከጎናቸው ቆማለሁ። እናንተ ሙስሊሞች እንደ አንድ አካል ናቸው። ጥር 22 ለሞጣ ሙስሊሞች በህብረታችን አንገት መድፋቱ